በቃ አስመሳይ ነው። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልብ ስለሆነ የቀረብኩኝ ያ ማለት ሰላም እንዴት ናችሁ? ዛሬ ደግሞ በተለየ ነገር መተናል። ስለ ጃኒ ህይወት ትንሽ ነገር ልንላችሁ ነው። ጃኒ በምታወራው ነገር እንደምንረዳው ከሆነ በጣም እንደተጎዳች አይተናል። በቃ አስመሳይ ነው። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልብ ስለሆነ የቀረብኩኝ ያ እናም እንደምትመለከቱት ጃኒ በቲክቶክም እንደምናውቃት ከሆነ በፍቅርና በንጹህ ልብ ሰዎች እንደምትቀርብ እናያለን እና ከምታወራው ነገርም መረዳት እንችላለን። በአሁን ሰዓት ጃኒ ዱባይ ሄዳ ያለች ስትሆን ራሷን ለማፍታታትና ከአዶናይ ጋር ካላት ግንኙነት በኋላ ራሷን ለመዝናናት ብዙ ነገሮችን እያደረገች እንመለከታታለን። ደግሞ አምሮባት ሰምራ እያየናት ነው። ይህ ማለት ደግሞ ሁሉም ሰው ከፍቅር በኋላ ይጎዳል ማለት ሳይሆን ይሄ ነገር እውነት እንደማይሆን እና ሰው በራሱ ከጠነከረ ብርታት ካገኘ ሁሉ ነገር እንደሚወጣው ከጃኒ ህይወት እናያለን። ይህን የመሰለ ፍቅራቸውን ትተው አሁን ተለያይተው በሚገኙበት ህይወት አዶናይም የራሱ የሆነ ነገር ጀምሯል። ሰላም፣ አዶናይ ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ በዚህም ከታዋቂዋ ቲክቶከሯ ጋር ከዩቲናስ ጋር ኮላብ አድርጎ አሪፍ ቪዲዮም ሰርቷል። አሁን ላይ ወዳጁ ነዋል። በእነሱ ምክንያት ብዙ ሰው ተባልቶ ቢሆንም አሁን ወዳጁ ነው። አንድ ላይ ይገኛሉ፣ ቪዲዮ ይሰራሉ። ጃኒ ደግሞ ዱባይ ሄዳ በምትዝናናበት ጊዜ ሌላ ነገር ተጋርጦባታል። ይሄም ሊያሾ ነች። ሊያሾ በተለያዩ ጊዜያቶች ላይ ጃኒ ላይ ማውራት ታበዛለች እና በዚህም ሌላ ነገር አውርታ ነበር። እያንዳንዱ ንግግርና ወሬ እንመንዝር ከተባለ ባይዘዌ ካጠገቧ የነበረው አረቡ ዩሉክ ላይክ ምንድን ያላት ጋይስ ላቲን ያላት ላቲኖ ሲል በነገራችን ላይ ጃኒ ማንንም ሳትሰማ ይበልጡን ፈክታ አምሮባት ህይወቷን በዱባይ አርጋለች። በዚህም በጣም ደስተኛ እንደሆነች እንደማትመለስ እኔ ዱባይ ለመኖር ወስኛለሁ። እናንተስ ምን ታስባላችሁ? ያ ተመችቶኛል። እንደምታዩኝ ነኝ። እንዲህ ቁምጣውም ደስ ይላል፣ ልብሱም ደስ ይላል። የፈለጋችሁትን ተመለሱ። ያ እና በቃ አሁን ላይ እናም ከዱባይ መኪና ገዝታለች። 6 ሚሊዮን ብር መኪና ገዛች። 16 ሚሊዮን እኮ 16 ሚሊዮን ምንም የላት። 16 ሚሊዮን ማለት እኮ 16 ብር ማለት ነው። እስኪ ጃኒ ህይወቷን በዱባይ ታቀና ይሆን ልክ እንዳለችው ወይስ ትመለሳለች? እኛ የጃኒ ወዳጆች ሁሌም ጃኒን እንወዳታለን። በጉዳቷ በስብራቷ ከጎኗ እንሆናለን። ይህን ቻናል ሰብስክራይብ እያደረጋችሁ አዳዲስ መረጃዎች እንዲደርሱ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቴንኪዩ